ፌመስ አርገኝ ብለው ዱዓ አርገዋል والله ቁርአን ውስጥ ነው ያለው ምን አርገኝ ብለው ፌመስ ያ ፌመስ መሆን ታዋቂ ሰው መሆን ለመልካም ነገር የምትጠቀምበት ከሆነ እጅግ በጣም የሚጠቅም ነገር ነው በጣም ጉልበት ያለው ነገር ነው በተቃራኒውም ታዋቂ ሆኖ ለክፉ ነገር ከተጠቀመው አደጋው እንደዛው ነው ለማንኛውም ግን ኢብራሂም ይገርም ተሳካላቸው እና ተሹድ ላይ اللهم صل على نبينا محمد وعلى آل محمد كذا كما صليت على إبراهيم እና በዚህ ዱዓ አማካኝነት ኢብራሂም በየሰላቱ ከችልላል ማለት ነው በሱሙ በጣም ነው የተመቸኝ ዱዓው ማሻአላህ ኦኬ ወጃሊ ሊሳነ ሲድቂን ፊል አኺር ለካ ተለምኖ ፌመስ ይኮናል መልእክተኛው ምን እንዳለ ተመልከተ አለይሂ ሰላቱ ወሰለም ወረፈዕና لك ذكرك بدون سؤال إبراهيم الخليل نبي الجليل سأل ربه ጌታውን ጠየቀ ፌመስ አርገኝ ብሎ ክብሬን ከፍ አርግልኝ በሚመጣው ትውልድ አንደበት ላይ አርግልኝ ብሎ አንተ ሳትጠይቅ بدون سؤال ይሰጣል ورفعنا لك ذكرك يا الله በጣም የተመቸኝ